የ2018 ዓመተ ምህረት ሊጠናቀቅ 2 ወራት ብቻ ቀሩት። በዚህ ዓመት አደርገዋለሁ ብለህ የገባኸው ቃል ልክ የዚህ ዓመት መጀመሪያ 2018 መስከረም ወር ላይ በወረቀት ላይ የጻፍከው ግብ ልክ ዓመቱ ሲጠናቀቅ እንደምትሆን ለራስ የገባኸው ቃል በዓመቱ መጀመሪያ አቅደ የነበረው ቦታ ለመድረስና ግቦችን ለማሳካት የቀሩክ ከ60 ብዙም ያልበለጡ ቀናት ብቻ ናቸው። ለማታውቁኝ ስሜ ስናፍቅ በቀለ ይባላል። የሶሻል ሚዲያ ተጽዕኖ ፈጣሪና አርክቴክት ነኝ። እንዲሁም የማረፊያ መስራች ነኝ። ወዳጄ ዛሬ ልነግርህ የሚፈልገውን ነገር ተራ ሪሰርች አድርጌ ያመጣሁት ነገር ብቻ ሳይሆን በህይወቴ የኖርኩትና ያሳለፍኩት ስትረግል ያደረግኩት ነገር ነው። ስለዚህ ዝግጁ ከሆንክ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ አብረኸኝ ቆይ። አመሰግናለሁ። ወደ ቪዲዮ። እስቲ አንድ እውነት ልንገርህ፣ ማንም ሊነግርህ የማይፈልገውን እውነት። አብዛኛው የዚህ ትውልድ ወጣት መስከረም ላይ ያቀዳቸውን እቅዶች እንዳለፉት 10 ወራት እነዚህም 2 ወራት በከንቱ እንዲባክኑና እንዲቃጠሉ ይፈቅድላቸዋል። ስክሮል በማድረግ ሾርት ሳቲስፋክሽን ወይም ደግሞ የአጭር ጊዜን ደስታን በመፈለግ በአዲሱ ዓመት በደስታና በአዲስ ኤነርጂ እንደገና እጀምራለሁ በማለት ጊዜውን እንደገና ይህን ወርቃማ 60 ቀኖች ያሳልፋቸዋል። ይህ ነገ እሰራዋለሁ ወይም ደግሞ ነገ እጀምረዋለሁ የሚል ስራን ወደ ነገ የማሸጋገር ወጥመድ ሁላችንም የታሰርንበትና የታነቅንበት ትልቅዬ ወጥመድ ነው። የሚገርመው ቀጣዩ ዓመት አዲሱ ዓመት 2019 ልክ መስከረም 1 ብሎ የቀን መቁጠሪያው ሲቀየር አንተ ያልቀየርከው ማንነት በፍጹም ሊቀየር አይችልም። ስለዚህ ካሁኑ ራስ ላይ መስራትና ራስን መለወጥ አለብህ። ስለዚህ አዲሱ የቀን መቁጠሪያ አዲስ ዓመት መስከረም መጣ፣ ቀጣይ ሳምንት የሳምንቱ መጀመሪያ ሰኞ መጣ። በምንም ተአምር አንተ ያላስተካከልከው ማንነት ሊቀይርልህ አይችልም። እና እኔ እንደ ወንድምነት የምመክርህ 2019 ወይም ደግሞ የሚቀየረው ዓመት አንተን ሊቀይር አይችልም። አንተን ሊቀይረና ሊለውጠው የሚችለው ፍጹምና ዋና ወሳኝ ነገር ዛሬ ወስነህ ወደ ተግባር የገባበት ተግባር ብቻ ነው። እስቲ አብዛኞቻችን አሁን ስላለንበት ነገር በግልጽ እንነጋገር። አሁን ያለው ትውልድ ወይም ደግሞ በግምት ከ18 እስከ 25 ያለው ወይም ደግሞ ከዛም በታች ያለው ትውልድ ያደገው ጊዜው በጣም በፍጥነት ተለዋዋጭና የቴክኖሎጂው ኢራው ሁሉም ነገር በጣም ፈጣን በሆነበት ጊዜ ነው። ይህ ትውልድ ምንም አይነት ትዕግስት እንዳይኖረውና ታግሎ ማሸነፍ እንዳይችል ተደርጎ ነው አልጎሪዝሙና ነገሮች የተቀረጹት። ህይወት 15 ሰከንድ አይተን እርካታ በምናገኝበት የ15 ሰከንድ የቲክቶክ ቪዲዮ አይሰራም። ህይወት የሚሰራው አንድን ነገር ታግሎ በድግሞሽ ተስፋ ባለመቁረጥ ወደፊት በመሄድ ውስጥ በመታገልና እስከ መጨረሻው ድረስ በመልፋት ነው። በዚህ ዘመን ያለ ወጣት ደግሞ አቋራጭ ይፈልጋል። አቋራጭ የፈለገበት ምክንያት ሶሻል ሚዲያ ላይ በሚያያቸው ትሬንዶች፣ ኢንስታግራም ላይ በሚያያቸው ፖስቶች ነው። ሶሻል ሚዲያ ላይ ያለ አንድ ኮንቴንት ክሬተር ለአመት፣ ለወር፣ ለ3 ወር የሚሆነውን ኮንተንት አንድ ጊዜ ቀርጽና አንድ ባገኛት አጋጣሚ ተጠቅሞ ቀስ እያደረገ ልብስ እየቀያየረ እየደጋገመ በ2 ወር በ3 ወር ይለቅልናል። እኛ ደግሞ ያንን በየቀኑ የሚያደርገውና በየቀኑ የሚኖረው ላይፍ ነው ብለን አስበን የሆነ ነገርን እንጀምርና ውጤቱን በቶሎና በአፋጣኝ ማየት ካልቻለን ተስፋ እንቆርጣለን። ምክንያቱም ቶሎ ሶሻል ሚዲያ ላይ ሲለወጡ አይተናቸዋል። ባይገርማችሁ ግን እነሱ ቶሎ ተለውጠው አይደለም፣ እኛ በጣም የመዘግየት አባዜ ውስጥ ከመግባታችን የተነሳ ነው። አብዛኞቹ አሁን የተሳካላቸው ቲክቶከሮች ወይም ደግሞ ሶሻል ሚዲያ ኢንፍሉዌንሰሮች ኢትዮጵያ ላይ ያሉት በኮሮና ጊዜ ነው የጀመሩት። እኔ እናንተስ በኮሮና ጊዜ ምን እያደረግን ነበረ? እዚህ ጋር ይሰመርልኝ። በኮሮና ጊዜ ያባከነው ጊዜ መስራት እያለብን ያልሰራናቸው ነገሮች ቀስ እያለ በዚህ ትሬንድ ውስጥ ትሬንድ ስናደንቅ፣ ትሬንድ ሲመጣ ስንስቅ፣ ላይክ ስናደረግ፣ ኮመንት ስናደረግ በመቆየታችን በጣም አጭር ጊዜ መሰለን። ጊዜው በጣም እየሮጠ ነው። ቴክኖሎጂ በጣም እየፈጠነ ሲሄድብን ወደኋላ የቀረን ይመስለናል። እውነት ነው፣ ወደኋላ ቀርተናል። ግን ወደኋላ የቀረነው በጣም ቴክኖሎጂው ሲፈጥን፣ እኛ ግን እዛው ቆመን እስታክ አድርገን በመቅረታችን የበታችነት ስሜት ይሰማናል። ተስፋ መቁረጥ በውስጣችን ሁሌ ያንሰራራል ማለት ነው እንጂማ እነሱ ፈጥነው አይደለም። ለምሳሌ ይሄን እንደ ማስረጃ ብሰጣችሁ ኮቪድ ካለፈ በትንሹ 5 ዓመታት ተቆጠሩ። 5 ዓመታት 5 ዓመት ቀላል አይደለም። አንድ ልጅ ተወልዶ ኬጂቱ የሚገባበት እድሜ ማለት ነው። ስለዚህ በጣም ረዥም ጊዜ ነው።
እነሱ ለፍተዋል። አሁን እዚህ ስኬት ደረጃ ላይ ሲደርሱና ብዙ ነገሮችን እየቀረጹ ሲለቁ፣ እኛ ግን ቆመን በመቅረታችን ትላንት ጀምረው ዛሬ የተሳካላቸው ይመስለናል። ስለዚህ የምንሰራውን ስራ የምንማረውን ትምህርት ጀምረን ወዲያው እንዲሳካልን እንጠብቃለን። ስለዚህ ህይወት የአንድ መርህ ጉዳይ ናት። የመጀመር የመጨረስ መሃል ላይ ደግሞ ሌላ የምትባል ህጋለች። ምን? መቀጠል፣ አለማቆም፣ መቀጠል መቀጠል መቀጠል። ይህንን ካደረግን በፍጹም ወደኋላ ልንቀርና ልንጎተት አንችልም። ዛሬ ይህንን ሀሳብና ይህንን ርዕስ ይዤ የመጣሁት አንተን ወይም ደግሞ አንቺ እናንተን ለመውቀስ አይደለም። እኔ አልጎሪዝሙ ገብቶኝ ራሱ ብዙ የምቸገርበትና ወደኋላ እየጎተተ የሚያስቀራኝ ኮንሰፕት ስለሆነ ነው። እነዚህን 3 ነገሮች ካወቅ 2019ን አብረን እናሸንፈዋለን። እኔ አውቄዋለሁ። ላላወቀችውም እህት ለጓደኛ ሼር ማድረግን እንዳትረሳ። ስለዚህ ወደ ነጥቦቹ እንሂድ። የመጀመሪያው ነጥብ ዛሬ ከባድ የሆነውን ነገር ተቀበለው። መቀበል ስልክ በህይወት የሚያስጠሉ ፈተና የሚመስሉ በጣም አስቸጋሪ የሆኑ ነገሮች ያጋጥሙሃል። ነገር ግን በህይወት እኔ እንደተረዳሁት ከባድ ነገሮች ሲመጡ አንተን ሊጥሉ ፈልገው አይደለም የመጡት። በመጽሐፍ ቅዱስም እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚሸከመው በላይ አልፈትነውም የሚል ሐሳብ አለ። ቃሉን በትክክል ባልናገረውም ማለት ነው። እና እዚህ ምድር ላይ እስከኖርክ ድረስ የፈጠረ ፈጣሪ አንተን ትከሻን ሊያጠነክርና ነገ ለሚመጣው ከፍተኛ ነገር ወይም ደግሞ ለተዘጋጀልህ ስኬት ሸክም አንተ ያን ነገር ብቁ ሆነህ እንድትገኝ ስለሚፈልግ አሁን ይፈትንሃል ማለት ነው። ስለዚህ አሁን ያለብህ ነገር ከባድ መሆኑ አንተ በስተት መንገድ ላይ መኖርህን የሚያሳይ አይደለም። ነገር ግን ያ ከባድ መሆኑ በጣም ከባድ ለሆነ ነገር እየተዘጋጀ ነው ማለት ነው። እመነኝ፣ ዛሬ ከባድ ነው ብለህ እንቅልፍህን ሰውተህ የማይጠቅምን ነገር ሁሉ ችላ ብለህ አላማህን ወይም ደግሞ ራስህን ስታስቀድም ነው ራስን በማስቀደም በገነባው ጡንቻ ለሁሉም ልታርፍ የምችለው። ወዳጄ ሆይ መጽሐፍ ቅዱስ ራሱ ሲናገር ወዳጅህን ወይም ደግሞ ባልንጀራህን እንደ ራስህ አድርገህ ውደድ ነው የሚለው። ስለዚህ እነሱን ለመውደድና እነሱን ለማስቀደም መጀመሪያ ራስህን መውደድ ይገባሃል። ወደ ሁለተኛው ነጥብ እንለፍ። ሁለተኛው ነጥብ ከመጀመሪያው ጋር ብዙም የማይረቅ አይነት ነጥብ ነው። ሐሳቡ ምን ይላል መሰለህ? ዛሬ የሚመጣብን ፈተና እንደ ፈተና ሳይሆን እንደ ከፍታ መወጣጫ ነገር ተጠቀመው። በህይወትህ የሚመጣው ፈተና አንተን ለማቆም አንተን ያለበት ላይ ለማስቀረት የተጋረጠብህ ጋሬጣ አይደለም። አንተ የት እንዳለና የመሸከም አቅም ምን ያህል እንደሆነ አንተን ለመለካት አንተን ለመፈተን የተቀመጠ መሳሪያ ወይም ደግሞ ሚዛን ነው ማለት ነው። ስለዚህ እውነተኛው ፈተና የሚመጣው ልክ አንተ ችግሩ ሲገጥም ነው። ስለዚህ አሁን በቤተሰብ ጉዳይ ሊሆን ይችላል፣ በሪሌሽንሺፕ ጉዳይ ሊሆን ይችላል፣ በትምህርት ጉዳይ ሊሆን ይችላል፣ በብዙ ነገሮች ላይ ፈተና ላይ ሆነክ ሊሆን ይችላል። ስለዚህ ወደ ችግሩ ወደፊት ዘልቀ ግባና ተጋፈጠው፣ ለራስህም እንዲህ በለው፣ ይህ ችግር እኔን ሊያጠነክረኝ ወደ እኔ የመጣ ነገር ነው እንጂ እኔን ወደ ኋላ ሊጎትተኝ ወይም ደግሞ ወደ ታች ሊያስቀረኝ የመጣ ነገር አይደለም ብለህ ለራስህ ንገረው። ወዳጄ ሆይ አንድ እምነግረን ትልቅዬ መርህ አለ። ይህ መርህ ምን ይላል መሰለ? ለፈጣሪክ የችግርህን ትልቅነት አትንገረው፣ ለችግርህ የፈጣሪ ታላቅነትና ሁሉን ቻይነት ንገረው እንጂ ይላል። ስለዚህ ሁሌ ይህን አባባል የህይወት መርህ አድርገህ ከተጠቀምክ ምንም አይነት ፈተናን ምንም አይነት ችግርን መቋቋም አያቅትህም። ስለዚህ ፈተናው ሲመጣ ተጋፈጡ። በምንም ተአምር ተስፋ ቆርጠ ወደ ኋላ እንዳትል። ሶስተኛውና ወሳኙ ነጥብ በሂደቱ ላይ አተኩር። በቃ በሂደቱ ፍቅር የያዘ ሂደት ማለት ገና እቅድህን ከማውጣት በፊት የት እንደምትደርስ ያሰብከው ያ የደረስክበት ቦታ ሳይሆን እቅድህን ካወጣክ በኋላ እስከምትደርስበት አይምሮ ውስጥ እስካለው ነገር ወይም ደግሞ እስካመንክበት እዚህ ደረጃ እደርሳለሁ እስካልከው ቦታ ያለው ደረጃ ወይም ደግሞ ፓዝ ነው፣ መንገድ ነው ማለት ነው። ስለዚህ ይህንን መንገድ እመነው፣ ውደደው። አለበለዚያ ግን ያቺን ውጤቷን ብቻ የምታይ ከሆነ ውስጥክ በአጭር ጊዜ ሳቲስፋክሽን ብቻ ስለሚወሰድ አንተ ይሄንን
ማሸነፍ አትችልም። ስለዚህ ትኩረት ማድረግ ያለብህ ስራው ላይ ሂደቱ ላይ ነው እንጂ ውጤቱ ላይ ካተኮርክ ጥሩ ደረት፣ ሲክስ ፓክ፣ ባይሴፕስ፣ ትራይሴፕስ፣ ሌግ፣ ባክ፣ ሾልደር የመሳሰሉት ነገሮች በደንብ እንዲኖሩክ አልመክ የሆነ ሰውን አርአያ አድርገክ ወደ ጂም ገባክ። ግን ሁሌ ያኛውን ሰውዬ ብቻ የምትሆን ከሆነ ያኛውን ሰውዬ የምታልም ከሆነ ሂደቱን ክብደቷን ከ5 ጀምረ እስከ 40 እስከ 50 የምትደርስበትን ሂደት እስካልወደድከው ህመሙን እስካልተቀበልከው ድረስ ህመሙ አንተ ሰውነት ላይ የሚመጣው ስትራፑ ነገ እንድቀጥል አያደርግህም። ስለዚህ ህመሙን ውደደው። የሚመጣውን ህመም በወደድከውና በተቀበልከው ቁጥር ደስ እያለ ትሰራዋለህ። በህይወትም ስራ ይሄ ነው። አንድ ቢዝነስ ሲጀምር፣ አንድ ትምህርትን ስትጀምር፣ ማጥናት ስትጀምር፣ ለነገ ላሰብከው ነገር ጉዞን ስትጀምር ያሰብከውን ነገር ሳይሆን ማየት ያለብህ ፕሮሰሱን ነው መውደድ ያለብህ። አንድ የወደድከውን ነገር መልቀቅ ስለማትችል ፕሮሰሱን ወደድከው ማለት ያን ነገር አታቆመውም። ካላቆምከው ደግሞ ያ ዴስቲኔሽንክ ላይ ትደርሳለህ ማለት ነው። ስለዚህ የትኛውም ስኬት ላይ የሚደረሰው ሂደቱን በመውደድ ባለ ፍቅር ነው። አንድ የመጨረሻ ፖይንት ልስጥ። አንዳንድ ጊዜ መውደቅ የማይቀር ነው። መውደቅ አንድን ነገር ለማሳካት ጉዞ በምንጀምርበት ጊዜ በስኬት መንገድ ወይም ደግሞ በስኬት ሂደት ላይ የሚከሰት ተፈጥሯዊ የሆነ ነገር ነው። ስለዚህ መውደቅ ተፈጥሯዊ ነው። ነገር ግን የምትወድቅ ከሆነ ወደ ኋላ አትውደቅ፣ ወደፊት መውደቅን ተለማመድ። ይህን ምልህ ለምን መሰለህ? ወደ ኋላ ከወደቅ የምትወድቀው ወደ ቀድሞ ሱስክ፣ ወደ ቀድሞ ልማድክ፣ ወደ ቀድሞ እንቅልፍና ስንፍናክ ነው። ግን ወደፊት የምትወድቅ ከሆነ የጣለህን ነገር ተመልክተህና አይተክ ለስኬትክ የተወሰነ ስቴፕ እየቀረብክ ትሄዳለህ። ስለዚህ መውደቅ ያለ ነገር ነው። አንድን ነገር በአዎንታዊ ነገር ሲጀመር የሚያጋጥምና ተፈጥሯዊ የሆነ ነገር ነው። ነገር ግን ያም መውደቅ ወደ ኋላ ሳይሆን ወደፊት በመውደቅ ማሸነፍ በጣም ወሳኝ ነገር ነው። ስለዚህ በምትወድቂበት ጊዜ ወደፊት ውደቅ፣ ወደፊት ውደቅ። ምክንያቱም ለግብክ የተወሰነ እርምጃ እንዲቀርክ ያደርግሃል። ስለዚህ እነዚህን የዘረዘርኳቸውን 3 ነገሮች ተጠቅማችሁ ወደፊት የምትተገብሩ ከሆነ ከዛሬዋ ከአሁኗ ሰዓት ጀምሮ የምትተገብሩት ከሆነ እናንተ የትላንት ማንነታችሁ ሌላ፣ የዛሬ ማንነታችሁ ሌላ ነው። 2019ን በድልና በስኬት ትጀምራላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ለወዳጅ ዘመዶቻችሁ ሁሉ ማጋራት እንዳትረሱ። ቪዲዮዎቼ ስለቅ ቶሎ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። እወዳችኋለሁ። ባይ